መድረክ አያያዝ የነዋይ ደበበና በእርሱ ዘመን የነበሩ የሙያ አጋር ድምፃውያን በመድረክ አያያዝ ረገድ የተዋጣላቸው ነበሩ በጣም ከጥቂቶች በስተቀር ፀሐዬ ዮሐንስን መጥቀስ ይቻላል ፀሐዬ መድረክ ላይ ፊቱ ላይ የሚታየው ገለጻ የትወና ያህል መልእክቱን በአግባቡ ያስተላልፋል ነዋይም ለእያንዳንዱ ግጥም የሚጠቀመው ገለጻ የተመጠነ ነው አይንና ቅንድቡን በአግባቡ ይጠቀምባቸዋል እጆቹም እንደዚያው የእርሱ ብቻ የሚባሉ የተለዩ እንቅስቃሴዎች አሏቸው እንዲያውም እርሱን በደንብ የሚያስመስሉት ድምፃዊ ካሳሁን እሸቱና ዮሐንስ ወይም ጆኒ ይህንን እንቅስቃሴ ተውሰው በነዋይም ሆነ በሌላ ድምፃዊ ዜማ ላይ ይጠቀሟታል ሻም ገላጋይ በተንሷ ሰላሳ ባይኗ መተከዳይ ፍየል ቅጠል እንጂ ማልተላሽ በተኝ ማልተውሽ አካል ሰው የኔም ይገባሽ አንቺ ኮነሽ አንቺም ቅሪወዲያ እኔም ልቀር ወዲህ ነዋይ ደግሞ እነዚህን ገለጻዎች ከሞያ አባቱ ከጋሽ ጥላሁን ገሰሰ የተዋሰው ይመስላል በይበልጥ የአንድ አይኑን ቅንድብ ከፍ ዝቅ በማድረግ ከጋሽ ጥላሁን ጋር ይመሳሰላል መድረክ ላይ አይኑን ትንሽ ጠበብ የሚያደርጋትና ከንፈሮቹን ሾጠጥ የሚያደርገውም የእርሱ መለያና ታዳሚያንን አዘውትሮ የሚያጫውትበት ስልት ነው በይበልጥ ከወገቡ ትንሽ ሸብረክ ብሎና ወደ መድረኩ ጫፍ ጠጋ ብሎ ከታዳሚያን ጋር የሚጫወትበት ስልት የእርሱ የግሉ ነው አንገቱን ወደ ግራ ወስዶ በፍጥነት ወደ ቀኝ የሚመልሳትም እንቅስቃሴው የተለየች ናት ሁለቱንም አይኖቹን በደንብ ቦግ አድርጎ በፈገግታ የሚያሳየው እንቅስቃሴም የታወቀች ናት ቡና በታቀምሰው እግሬ ወደ አጋሮ ሱሳመላለሰው ፈገግታው ዘወትር የማይለየው ነው እጆቹ ግን ፈጣን እንቅስቃሴዎቹ ረፍት የላቸውም ነዋይ በደርግ መንግስት የመጀመሪያ ዓመታት ላይ ወደ ውትድርና አየር ወለድ ሆኖ የተወሰነ ጊዜ ገብቶ ትንሽ ስልጠና ወስዶ ስለነበር መድረክ ላይ ሲጫወት አክሮባቷን አልፎ አልፎ ይጠቀምባት እንደነበር በጊዜው ያዩት ሰዎች ለአድናቂዎቹ ይናገራሉ